ዛሬ ክፉ መንፈስ ትዳራቸውን ያጎበጠባቸው ብዙ ሰዎች አሉ። ዝሙት ያጎበጣቸው አሉ። ክፋትና ኃጢአት ያጎበጣቸው አሉ። ቀና ብለው መሄድ የተሳናቸው፣ ንስሐ መግባት ያቃታቸው፣ ቅዱስ ሥጋውንና ክቡር ደሙን ለመቀበል የቸገራቸው በኃጢአት የጎበጡ ብዙ ወገኖቻችን አሉ። እቺ ሴት እንደነገርኳችሁ በምኩራቡ መጣች፣ ጸለየች፣ ጌታችን መድኃኒታችን ኢየሱስ ክርስቶስን አገኘችው። ጌታችን መድኃኒታችን ኢየሱስ ክርስቶስ እችን ሴት እንዳያት ራራላት ይላል። ምን አደረገላት? ራራላት። ሲያት አዘነ፣ አሳዘነችው። ለ18 ዓመት ነው የታሰረችው የጎበጠችው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እችን ሴት አይቶ ሲያዝን የምኩራቡ አለቃ ወይም ደግሞ የቤተ መቅደሱ አስተዳዳሪ እቺ ሴት ለዘመናት ጌታችን እንዲምራት እንዲፈውሳት ስትመላለስ እለት እለት እያያት አያግዛትም፣ አያዝንላትም። የምትድንበትንና የምትፈወስንበትንም መንገድ አይነግራትም። ዝም ብሎ ነበር የሚመለከታት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳያዝንላት፣ በእውነት የሚያዝንልንን አባት እግዚአብሔር ይስጠን። ዛሬ እያዩ የማያዝኑ ብዙ ሰዎች አሉ። የሰው ችግር የማይገባቸው ክፉ መናፍስት ሰዎችን እንዴት አስረው ጠፍረው ሕይወታቸውን እንደሚያበላሽ ያላወቁ ያልነቁ ዛሬም ድረስ የቤተ ክርስቲያን አባቶቻችን በጣም እልፍ ናቸው። እንደነገርኳችሁ ክፉ መንፈስ የሰውን ሕይወት ያጎብጣል፣ ጤናን ይነሳል። ትዳራቸው ይጎበጣል፣ ጤናቸው ይጎበጣል፣ ሕይወታቸው ይጎበጣል። በውስጥ በኩል ደግሞ ነፍሳቸው በኃጢአት የጎበጠባቸው ብዙ ሰዎች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እችን ሴት አየ፣ አዘነላት፣ ራራላት። ጠርቶም ይላል ሴትዮ ከደዌሽ ተፈውሰሻል አላት። እጁንም በላይዋ ጫነ። ያን ጊዜም ፈጥና ቀጥ አለች፣ እግዚአብሔርንም አመሰገነች ይላል። በእውነት እግዚአብሔር አምላካችን የተመሰገነ ይሁን። እችን ሴት ካያት በኋላ ምሕረትና ፈውስ አደረገላት። በነገራችን ላይ በመጽሐፍ ቅዱስ በጌታችን በመድኃኒታችን በኢየሱስ ክርስቶስ መለኮታዊ እጆች ከተዳሰሱት ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካዳናቸው ጥቂት ሰዎች አንዷች ናት። ለ18 ዓመት ጋኔን ያሰቃያት ያጎበጣት እቺ ሴት በመጸለይዋ በምኩራቡ መጥታ እግዚአብሔርን ደጅ በመጽናቷ ማረኝ ፈውሰኝ እያለች ወደ እግዚአብሔር በመጮኋ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን አገኘች። በእጁም ተዳሰሰች፣ ተባረከች። በሕመም የተያዛችሁ በፈተናም የታሰራችሁ ወደ እግዚአብሔር ቤት መጥታችሁ ስትጸልዩ ችግራችሁ ብቻ አይደለም የሚፈታው፣ መለኮታዊ ቡራኬንም ታገኛላችሁ፣ የእግዚአብሔርንም ረድኤት ትጎናጸፋላችሁ። እቺ ሴት ወደ ምኩራብ የምትመጣው እግዚአብሔር እንዲፈውሳት እንጂ ክርስቶስ እንዲባርካት አልነበረም። እሷ የምትመጣው ለ18 ዓመት ያጎበጣትን ሕመም እንዲፈውሳት፣ ለ18 ዓመት ያሰራትን ጋኔን እንዲያላቅቃት እንጂ ክርስቶስን አግኝቼ በእጆቹ ተዳስሼ እፈወሳለሁ ብላ አላሰበችም ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ውስጥ የምታደርገውን ጸሎት ተመለከተ። ለ18 ዓመት ያሰቃያትንም ጋኔን ተመለከተ። ከዛ በኋላ ጠራት፣ ፈወሳት፣ እጁን ጫነ፣ ዳሰሳት፣ ባረካት። ከዛ በኋላ እግዚአብሔርን አመሰገነች ይላል። አንድምታ ወንጌል ምን ይላል? እግዚአብሔርን ምን ብላ አመሰገነች ቢሉ ከዚህ በሽታ የፈወስከኝ፣ እንደ ሰው እኩል ያደረግከኝ፣ ከዚህ ያደረስከኝ ጌታ እግዚአብሔር ሆይ አመሰግንሃለሁ ብላ አመሰገነች ይላል። ሰዎች ከስራታቸው ሲፈቱ እግዚአብሔርን ያመሰግናሉ። ሰዎች ከበሽታቸው ሲድኑ እግዚአብሔርን ያመሰግናሉ። ተፈውሰው የማያመሰግኑ ብዙ ሰዎች አሉ። ተፈውሰው እግዚአብሔር ያደረገላቸውን ተአምር የማይናገሩ የማይመሰክሩ፣ ድነቱን ፈውሱን አግኝተው ሹልክ ብለው እመቤታችንን ሳያመሰግኑ የሚሄዱ በጣም ብዙ ሰዎች አሉ። እችን ሴት ጌታችን ከፈወሳት በኋላ አመሰገነች። ከዚህ በኋላ ነው ችግር የሚፈጠረው። ለ18 ዓመት ያጎበጣትን ጋኔን ያልተመለከተው የምኩራቡ ሹም በምኩራብ እየመጣች ስትጸልይ እግዚአብሔር ማሬን ስትል ያላገዛት ያ የምኩራቡ ሹም እቺ ሴት ስትፈወስ አየና ተናደደ፣ ተቆጣ። መጽሐፍ ቅዱስ ምን ይላል? የምኩራቡ ሹምም ጌታ ኢየሱስ በሰንበት
ፈውሷልና እየተቆጣ መለሶ ህዝቡን እንዲህ አላቸው ይላል። ምን እያደረገ አልኳችሁ? እየተቆጣ ክርስቶስም ተቆጣ ለምን ፈወስክ ብሎ፣ ያችንም ሴት ተቆጣ ለምን ተፈወሽ ብሎ፣ የተሰበሰበውንም ህዝብ ልትፈወሱ ነው የመጣችሁት ብሎ ደግሞ ህዝቡን ተቆጣ። አንዳንድ ጊዜ እግዚአብሔርን እንቆጣለን አይደል? በነገራችን ላይ እግዚአብሔር ላይ የምታጉረመርሙ ሰዎች እግዚአብሔርን እየተቆጣችሁ ነው። እመቤታችን ላይ የምታጉረመርሙ ሰዎች እመቤታችንን እየተቆጣችሁ ነው። አንዳንድ ጊዜ እግዚአብሔርን እንቆጣለን። ለምንድነው ያልፈወስከኝ? ለምንድነው ያልፈታኸኝ? ለምንድነው ይሄንን ችግሬን ያላስተካከልክልኝ? ስራ ተብዬ ተላኩ። ስራዬን መጥቼ ያው ሰራሁ። ድምጽ ይወሰዳል፣ ቋንቋ ይወሰዳል፣ ባህሪ ይወሰዳል፣ ጠባይ ይወሰዳል። ከዛ በኋላ የራስህ ነገር እንድታጣ ካረገ በኋላ እሱ ራሱ መንፈሱ ራሱ አንተው ትሆናለህ። እዛ ተቀብላ ልትመጣ ነበር ያሰበችው። አንድ ላይ ከባልሽ ጋር ተቀበይ ተባለች። እዚህ ከመጣሽ በኋላ ወዲያው ምንም የዚህ አሜሪካ ኑሮ አልጣማትም። እሱ አትፈልግም። መጀመሪያ አንተ ነው የምትወገደው፣ አንተ ተወግደ ነው ኑሮ ብላ መጀመሪያ ሄዳ ከባሏ ጋር ታተመች ነው የምትለው ወይስ ቆረበች ነው የምትለው? ራሷ ታተማለሁ ነው የምትለው። እና ቋንቋ ታተማለሁ ነው። አዎ በሱ ከታተምኩ በኋላ ከዛ ምንም አታመጣም ብላ ከዛ በኋላ ዛሬ አለው ዛሬ እናት ያባት ከሁለቱም አይምሮዋን ሙሉ ለሙሉ ወስደናል። አይምሮዋን በሙሉ በቃ አቅሟ እንዳትጠቀም፣ አንደበቷን ሰዎች እንዳይወዷት፣ ሰው ሁሉ እንዲርቃት፣ በእውቀቷ እንዳትጠቀም፣ ቤተሰቦቿ በጣም አባቷ በተለይ በጣም እንዳይን ነበር የሚያት። ቤተሰቦቿን ጠቃሚ እንደሆነች አውቀው ገና ስድስተኛ ክፍል ገና እንዳለች ጥርግርግ አድርገው ነው የወሰዱት። ምኑን ሁሉ ነገሯን ቻለች እንጂ እዚህ ትደረድራለች። የጽሁፍ ማለት መስገር ነው ለቤተሰቡ ሁሉ። የእሱ ቤተሰብ አይቀር፣ የእሷ ቤተሰብ አይቀር፣ ምድር ህዝብ ላይ ያለው ሁሉ ሰው አይቀራት። ለዚህ ነው ልጆች ሞት የሚፈልጉት። ሞት ጨለማ ስለሆነ እንገላገላለን ብለው እንዲያስቡ የሚያደርጋቸው በውስጥ በኩል ይህን እያለማመዳቸው። በደጁ ረጅም ዘመናት ጨርሰው አሁን የሚገብሩ እኮ አሉ እንዴ! ብዙ እኮ ሊቃውንቶች ግብር ይገብራሉ። አይገርማችሁ? ማታ ሌላ ናቸው፣ ቀን ሌላ ናቸው፣ ሲመሽ ሌላ ናቸው፣ በጤናቸው ሲመጣ ሌላ ናቸው፣ በባህሪያቸው ሲመጣ ሌላ ናቸው። እንደገና ደግሞ እናንተ ስትጠጉ ሌላ ናቸው። ብዙ ናቸው ምሁራኖችን። አንዱ ምሁር ብዙ ነው። ሊቃውንት የተባለው ብዙ ነው ያለው ውስጡ። ባህሪው ብዙ ነው፣ መከራውም ብዙ ነው፣ ችግሩም ብዙ ነው። በቋንቋ ተሸፍኖ መከራን የሚመራ ነው አብዛኛው። በትልቅነት ውስጥ ተሸፍኖ ህይወቱ ውስጥ ያለውን ጨለማ የሚያሳድግ ነው ሌላው። ትግሉ ከባድ ነው አባታችን፣ ቀላል አይደለም። ከባድ ነው። ካላወቅን፣ ካልጸለይን፣ ካልሰገድን፣ ስግደቱ ላይ ጸሎቱ ላይ ካልበረታን አናውቅም። የሰማ ነበር ላይፍ እየተከታተልኩ ነበር። እሺ መምህር፣ ሌሊት ወንድ መጥቶ ይገናኝ ከኔ ጋር ርክብ ስጋ ያደርጋል። በቃ ሁሌንም መጥቶ በቃ
አብረን እንተኛለን። በቃ ሁሌ ሌት የመጣ ያስቸግረኛል። ሌት ከኔ ጋር ግብረ ግንኙነት እናደርጋለን። ከዛ በኋላ አርጎኝ ሲሆን ጠዋት ተነስቼ በቃ ይሄ ህልም ምንድነው ብዬ ሙሉ ቀን ሲደብተኝና ራስ ምታት ለቆልኝ ከልጆች ስጣላ ነው የምውለው እና ይሄ ምንድነው? አንደኛ ማለት ነው። መልካም። ይሄ በህልም መጥቶ የሚገናኘው የአይነ ጥላ መንፈስ አንደኛ መጀመሪያ ማለት ነው። የአይነ ጥላ አብሮ የተወለደ አይነ ጥላ መንፈስ ከሆነ የቡዳ አይነ ጥላ መንፈስ ከሆነ የኔ ሚስት ናት ማንም አይነካብኝም ብሎ ላንቺ ለመናገር አንቺ ማንም አይነካሽም የኔ ነሽ ብሎ ለማለት ነው። አንዳንድ ጊዜ ምንም ሃይማኖታዊ የሆነ መረጃ ከሌለሽ እና ይሄ መንፈስ መጥቶ ሲገናኝሽ ትናፍቂዋለሽ። እንዲያውም በመጣ ብለሽ ሁሉ ትናፍቂዋለሽ። ለምንድን ነው የምትናፍቂው? ስሜቱን ለየት ባለ መልኩ ነው የሚያመጣው። ስሜቱን በተለየ ስሜት እንዲሰማሽ አድርጎ የሆነ ደስ የሚል የሚጣፍጥ ምናምን አድርጎ ሊያሰማሽ ይችላል። አይደለም? ለዛ አይደል የሚሰማሽ በመጣ ሁሉ ብለሽ የምታስበው ጊዜ አለ። አዎ መምርዬ። አዎ ሃይማኖታዊ መረጃ ልክ ስትይዢ ደግሞ ምን ያደርጋል? ይሄ በህልም መጥቶ የሚገናኘው ዘር ሊያስፈስስ ሲፈልግ ቅዳሴን እንዳትሄጂ ዛሬ ተገናኝቶ ያደረው ብለሽ በጣም ሞራልሽ እንዲነካ አባትም መጥቶ እናትም ወንድምም እኮ መጥቶ ይገናኛል በህልም ማለት ነውና ይሄን የሚያደርገው ሞራልሽን ለመንካትና ከቅዳሴ ወይም ከሃይማኖታዊ ቦታ ለማስተጓጎል ነው። ሌሊት የሚገናኝሽ ግን ትርጉሙ ዋናው የሚጠቅመው ምንድነው? በሌሊት መጥቶ መገናኘቱ የሚጠቅመው ምንድነው ሲባል ማስፈራረም ጭምር ነው። ሚስቴ ናት ማንም አይነካትም ሲል ነው ዋናውና ደግሞ ሌላው ትልቁ ጉዳይ መስተፋቀር የሆነ መንፈስ ከተላከብሽ ከየትኛው እድሜሽ ጀምሮ ነው ይሄ ነገር የመጣው? ኧረ አሁን ነው እዚህ ቅርብ ጊዜ ነው የጀመረኝ። እዚህ አሁን ቅርብ ጊዜ ከሆነ አሁን ደግሞ በቃ ያስቸገረኝ ደግሞ እርጉዝ ነኝ እኔ። በቃ መጥቶ ሲገናኘኝ ዋ ኧረ ጌታዬ ምን አይነት ፈተና ነው። በቃ ጭንቅላት የተረበሸ አእምሮዬ አይተኛ። በቃ አይኔ ጨፈረን እንጂ አእምሮዬ በቃ ሁሉ ነገር ሰው የሚያደርገው ነገር ሰማለሁ። እሱ መጥቶ ተገናኝተኝ እስከሚሄድ ጨርሶ እስከሚሄድ ምናምን በቃ ይኸውልሽ ምን መሰለሽ መጥቶ በህልም ሲገናኝሽ እንደዚህ ሲያስጨንቅሽ አንደኛ ጽንሱን ሊለክፈው ፈልጎ ነው። ጽንሱን ለመልከፍና ልጁን እዛ ሆድሽ ውስጥ ያለው ልጅ የሆነ ችግር ሪፎርም ለማድረግም ወይ በሆነ ሲስተም የሆነ ነገር ለማድረግ ነው። ሌላው ግን እርጉዝ ሆነሽም ይሁን እርጉዝ ሳትሆኚ ቅርብ ጊዜ የጀመረሽ ጉዳይ ከሆነ ይሄ መንፈስ የመጣው በቅርብ ከሚያውቁሽ ይቺ ሴት ከኔ ጋር ባደረች ከእሷ ጋር በተኛሁኝ ከእሷ ጋር ሩካቤ በፈጸምኩኝ ብሎ የሚመኝ የቅርብ ሰው በዙሪያሽ ከምታውቂያቸው ወንዶች መካከል የቅርብ ሰው የቡዳ መንፈስም ወይም የመስተፋቅር መንፈስ የመስተፋቅሩ ድሮ በፊት የተላከ አንቺ አግቢኝ ሲልሽ አላገባህም ስትዩ ያበሳጨሽው ወንድ ካለ ወይም ደግሞ አልፈልግም ስትዩ ወይም ያስጀመርሽው ወንድ የዛ ሰው መንፈስ አንቺ ጋር ካለ የመስተፋቅሩ መንፈስ ያው መቼም መስተፋቅር የሚላከው ለጋብቻ ብቻ ሳይሆን ለሩካቤ ነው። ለሩካቤ ጭምር ነውና የእሱ ሰውዬ መንፈስ አንቺ ጋር መጥቶ ስትሰግጂ ስትጸልይ ምናምን ችግር ሊፈጥር ይሞክራል። የሌላ ወንድ ከባልሽ ውጪ የሆነ ወንድ መንፈስ ስለሆነ ልጅሽን አይወደውም፣ አንቺን ባልሽንም አይወደውም፣ አንቺን ነው የሚፈልገው። ልክ የሰውየውን ፍላጎት አስቦ ነው የሚናገረው። ሰውየው ምንድን ነው የሚፈልገው? አንቺን። ልክ የሰውየውን ፍላጎት መጥቶ ይፈጽማል። ሰውየው እንኳ በህይወት ባይኖር የተላከበትን ነገር መፈጸም ነው ስራው። ስለዚህ ይሄ መንፈስ መስተፋቅር የዝሙት የቡዳ መንፈስም ይሆናል። ጎረቤት፣ ጓደኛ፣ ዘመድ ወይ የሆነ ሰው አካልሽን፣ ቅላትሽን፣ መልክሽን ያው እንደማይሽ መልክሽን አይቶ ከኔ ጋር ባደረች ብሎ ሲመኝ ያ የተመኘው ወንድ መንፈስ መጥቶ መልኩን ሳያሳይ ጥቁር ሆኖ መጥቶ ይገናኝሻል። ጭልም ያለ ጥቁር ሆኖ ጥቁር ነው መምህር፣ የእውነትህ ነው። ጥቁር ነው፣ በቃ ጥቁር ነው ሰለም የሚመስለው መጥቶ ሲገናኝ። ኧረ ፈጣሪ ጠዋት በቃ ተረብሼንም ወደው ይሄ ነገር ምንድን ነው? በቃ ሲደውል ስንት ሪከርድ ልኬ በቃ ላይ ስትባል መልኩን የማያሳየው ለዛ ነው። አዎ ጥቁር ነው በቃ መምህርዬ። እኔ ስንቴ ሞክሬያለሁ። ይሄ ነገር ምንድን ነው? አስቸገረኝ። በቃ የት ልሂድ? አገር ቤት እንዳልመጣ በቃ እርጉዝ ሆንኩ። በቃ በጣም ተቸግሬ ነው የነበርኩ። በዛ በበሽታው ነው። ለወደፊቱ ይሁን ከዚህ በኋላ ላለው ጉዳይ መፍትሄው ምንድን ነው? የተባረከ ዘይት ወይም ደግሞ ቅባ ቅዱስ ሰውነትሽን መቀባት፣
የለኝም እኮ ሆድሽን መቀባት እዛው አካባቢ መቀባት ምንም ችግር የለውም። ራስሽ ሰውነትሽን ትቀቢያለሽ። ከዛ እምነት ደግሞ ካለ እምነት መቀባት ነው። ካልሆነ ሰኔ ጎልጎታ አርጋኖን የተጸለየበትን ውሃ በዛ ውሃ ሰውነትሽን ማበስ ነው። ይሸተዋል። ለሱ ይሄ ለሱ ያርቀዋል፣ መንፈሱን ያርቀዋል። እና ምንድን ነው ደግሞ ዛሬ ብሎ ልክ ያን እንደለመደው ሲመጣ ወደኋላ ነው የሚገፈትረው። አንደኛ አምነሽ ነው የምትቀበል። ሁለተኛ ነገር ደግሞ ራሱም የተባረከ ዕቃ ነው። እሺ ሁለተኛ ደግሞ መምህር የጊዜ የለህም መሰለኝ። ዛሬ ነው በቃ ኪዳነ ምሕረት ያገናኘችኝ። ስንት ቀን ስሞክር እምቢ ብሎኝ። ሁለተኛ ደግሞ እንቅልፍ ተኛለሁ ግን አይሙሮ ግን አይተኛም። አሁን ምን ያሳየኛል? ድሮ የነበርኩበት ቦታ ድሮ የሚቅምበት የነበርከው አገር ቤት ያለው ኢትዮጵያ ያለው ማለት ነው የሚጨፍርበት ቦታ የነበርኩ ምናምን የሚያደርገው ከወንድ ጋር ግን ድሮ ከወንዶች ሲወጣ ምናምን ጭፈራ ቤት ሲቅም ምናምን በቃ ሁሉ ነገር የነበረው እዛ ያሳየኛል። አእምሮዬ አይተኛል። በቃ አይነ ተጨፍሮ አእምሮዬ አይተኛል። ግን ይሄ ነገር ደግሞ ያሳየኛል። ሁለት ነገር ነው። አንደኛ አእምሮሽ የማይተኛው ንስሐ ያልገባሽበት ጉዳይ ካለ በጣም የምትጠራጠሪውና ውስጥሽ ሁልጊዜ የጥፋተኝነት ስሜት የሚሰማሽ ከሆነ ቶሎ ንስሐ ገብተሽ እፎይ ተገላገልኩ የሚል ስሜት ውስጥሽ ፍጠሪ መጀመሪያ። አእምሮሽ ደግሞ የማይተኛው አለ ያልታሰረ እያለሽ ነው። እግዚአብሔር እየነገረሽ ነው። በዚህ ጊዜ የገባ ያልታሰረ መንፈስ አለ ብሎ እያለሽ ነው። ይሄ መንፈስ ደግሞ ወደ ልጆች ያልፋል። ታውቂያለሽ አይደለ? ወደ ልጆች የማለፍ አቅም አለው። ልጆችን የሆነ ነገር ለማበላሸት ምናምን የሚሞክረው ነገር አለ። ለምን ፈቅደሽ ወደሽ ስለምትሄጂ ስለነበረ አሁንም ደግሞ ወደ ልጆች ያልፋል ማለት ነው። ልጆችን ልክ እንደዛ ነው የሚያስቀጥላቸው። አንዳንድ ወንዶች እንደ አባታቸው ብዙ ሴቶችን የሚያዩ ወይ እንደ እናታቸው አንዳንድ ሴቶች ብዙ ወንዶችን የሚያዩ ወይም ደግሞ ባል የሚቀያይሩ ወይም ሚስት የሚቀያይሩ ይሆናሉ። ይሄ ምንድነው? አባት እንደፈለገ ደስ ብሎት አለሌ ሆኖ ወይም እናት ደስ ብሏት ስትበላ ስትጠጣ ቤት ውስጥ በቃ ከጎረቤት ጋር ቡና እየጠጡ ቁርጡን ጾመውን ምኑን እየበሉ ሲኖሩ ያሳለፉትን ህይወት ላይ የገባው መንፈስ በዛ ሰዓት የተወለዱ ልጆች ልክ እንደዛው ነው የሚሆኑት። ምክንያቱም ጾም የለም፣ ጸሎት የለም፣ ምንም የለም። ተመሳሳይ የሆነ ባህሪ ነው ያላቸውና ይሄ ወደ ልጅ በቃ አንድ ነገር ስታብረኝ መምርዬ ስክሪንሻት ነው የምትለው ቴሌፎን እባክህን ያዘውና መምርዬ አንዳንድ ነገር ሌላ ምቅር ንስሐም እንኳ በቴሌፎን እዛ አገር ቤት ያለው ቄስ ይሁን ምናምን እንዳረግ እና እንድታበረኝ ፈልጌ ነበር መምህርዬ። ስንቴንም ሪከርድ የላኩበት አይምሮሽ የሚተኛው ንስሐ ልትገቢበት የሚገባ ኃጢአት እንዳለ ማሳያ ነው። ቁጭ ብለሽ በወረቀት ጻፊና ከዛ በኋላ ወዲያውኑ የንስሐ አባት ስልክ ሰጥቻለሁ፣ ንስሐ ትገቢያለሽ፣ ችግር የለውም። በቃ ቴሌፎኔ ግን የያዘው መምህርዬ በቃ ስንቴ እኮ ነው ቴሌፎኔ የያዘው። ስንት ቀን ስሞክር እምቢ ብሎኛል። በጣም ነው የተቸገርኩ። የልጆቼ ችግር ነግሬሃለሁ ከዛ በፊት ምን እንደሚለኝ ማለት ነው። አሁን የህልም ስለሆነ ነው በህልሜ የነገርኩህ እንደ የልጆችን ችግር ነግሬሃለሁ። ከዚህ በፊት ላይፍ ላይ ገብተህ ተናግሬሃለሁ። የልጆቼ አርጋቸው የሚለኝ ማለት ነው መንፈሱ። ግን በቃ አሁን ስለሆነ በቃ እንድታበረኝ ይሄ ንስሐ ልገባ ቄስ አባይ እዛ ተነስ። ይሄ በቃ አንድ ነገር ላደርግ ስለፈለኩ ነው። ቴሌፎን ፎቶ አንሳው። እሺ በቃ ችግር የለውም። እሺ መምህር፣ እሺ በጸሎት አስበኝ። እግዚአብሔር ጸጋውን ያዛልኝ። መብርሃን ምሳኻት ካንተ ጋር ትሆን ወንድሜ። በቃ ደውልልኝ። አመሰግናለሁ። ሰላም ሁኚ። እግዚአብሔር ካንቺ ጋር ይሁን። እሺ ዝሓወይ ማዕረ። እሺ ወንድሜ፣ እሺ ቻው። ብሩክቲ ወይ ተመስገን። ይበቃል። ዘኤልሻዳይ ይቅርታ አድርግልኝ እንግዲህ ልዘጋብህ፣ ምክንያቱም 5 ሰዓት ሆኗል። የጸሎት ሰዓታቸው ኢትዮጵያና አፍሪካ ላሉ ውጭ ሀገር ላሉ ደግሞ የስራ ሰዓታቸው እንዳላዘናጋ፣ እኔም ደግሞ የራሴ ፕሮግራም ይኖረኛል እዚህ የራሴ። ስለዚህ ሰዓት ሄዷል። ዘኤልሻዳይ ይቅርታ አድርግልኝ፣ ምንም ማድረግ አልችልም። ይህን ይመስላል እንግዲህ የዛሬው